ተግባባ ምን ያስፈልጋል ለመግዛት ኢቫ ምንም አያስፈልግም ምንም ገብታችሁ መግዛትና እዚህ ቴሌ አፕሊኬሽን ሊኖረው ይገባል የአክሲዮን ሽያጭ የሚል ለብቻው የተዘጋጀ ቦታ አለ እሱም ቪዲዮ አሁን ሶት አሰራላችኋለሁ እሺ ምሳሌ ብላም ወይ ከዚህ በፊት የገዛልሽ መቼ አውጥቶ ነው የገዛሽው ከቴሌ ምንድነው 700,000 አለ ምን ልግዛው ሰምሪ በ700,000 በሁሉም ዝም ብለሽ መግዛት ሳይሆን ቢያንስ የተወሰነ ብር አክሲዮን ግዢ ቴሌ 10%ን ለኢትዮጵያውያን ሊሸጥ ነው 10% ሸጠ ማለት ከሚያገኘው ትርፍ ላይ በየአመቱ ብር ታገኛላችሁ ማለት ነው ኪሳራ የሌለው የሚታለብ ገቢ ያለው የኢትዮጵያ ቴሌኮሙኒኬሽን ቴሌ ብሯ ብቻ በቢሊዮን የሚቆጠር ነው በቃ አንቺ ለልጅ ልጅሽ የምታወርሽው ነገር ነው በልጆቻችሁ ስም ግዙ ለልጅ ልጆቻችሁ ታሪክ የምታወርሱ የምሬን ነው የምላችሁ ይሄ ነገር አይደገም ተጣርፈ ካልገዛ እናንተን ካል ቀድሞ መገኘት ነው ያገሬ ልጅ ኦኬ ጆሌና ፋና ማሪፋን ደገኘ ቴሌን አክሲዮኒ ጉርጉሩ ጀልቀቤ ጅራ ሃርከር ኩደን ኢሰከይሳ ጉርጉሩፍ ዴማ አክሲዮኒ ተኮ ሊበሰዲ ጉርጉራ ጅራ ከናፉ ማለቃ ይወቀባተን ቢያለጋ ተይሰኒ አሙማ አዳፊ አባ ፖሊስ ከይሰኒ ኤርጋቲ መቃ ከይሰኒን አክሲዮኒ አከይሰኒ ቢተን ኩረዳ kudani rajal kabe angam milena takot bitachu ni dan desani aksioni khana bit yo bitatan oso isini nargamin bakuma tesani full duraf telen ogu gali aragate account isin kesa malaka sila jettu akka aksiona bitatani khanafu ammuma oso rafne ga khatani aksiona khana betada application telebir rajra biya kesa bitachu dan desani خنافو بيالغا خنديسن عربا كيسا كنجراتن بوليسي في اوبليتيتنيا هذا في ابا كيسنين وبوليسا كيسنين بالبلا في اكسيوني مكا كيسنين اسني فابيتن ويا مراسف ارما بي ونين كل اكسيوني بتدا ودي سنين قال لي وجراتي فيديو غومبه اسني فينو جدا سلالدا yo gafi kabatten mo kaysan na dubisa especially warra ijolen araba gara kaysa kajiro atenif ya አሳቡ ያልገባችሁት ወንድሞች ካላችሁ በተለይ especially አረብ ሀገር ያላችሁት ወንድሞች በማንኛውም ሰዓት ቤቴ ክፍት ነው እሺ አውሩኝ ትንሽ እቺን ሁለቀን ኩንፋን ስላመመኝ ነው ያው ላይቭም የማልገባ ሶ በውስጥ አናግሩኝ ብትፈልጉ የጀጎል በጓድራጎት እንትኑን ቴሌግራሙን ተቀላቀሉ እዛ መረጃውን እንለቃለን ጀጎሉት ስትገቡ የግድ ሜምበር መሆን የለባችሁም ሲገባችሁ ነው ሜምበር የምትሆኑት እዛ ውስጥ ግን ብዙ መረጃ እንለዋወጣለን እንደ ቤተሰብ ስለዚህ እንትን አድርጉ ጥያቄ ያለው ሰው በማንኛውም ሰዓት መጠየቅ ይችላል ቪዲዮ ሰራላችኋለሁ እሺ ምሳሌ ብላና ቪዲዮ ሰራላችኋለሁ አላ ምሽ ሲንፊንግል ሻ ግሩፕስ መግባት ለምትፈልጉ ሰዎች ፕሮፋይሌን ነክታችሁ ባዮ ሊንክ አለ ባዮ ሊንኩን ክሊክ ስታረጉት የቴሌግራሙ ይመጣላችኋል ጆይን የሚለውን አትንኩት እናንተ ሀገር አይሰራም እሱ ከዳር በኩል 3 ነጥብ አለ 3 ነጥቡን ስትነኩት ኦፕን ባይ ብራውዘር የሚል አለ እሱን ስትነኩት ያስገባችኋል ተግባባን ቪዲዮ ደግሞ ሰርቼላችኋለሁ ፒን ያረኩት ቪዲዮ አለ ቴሌግራሙን መቀላቀል የምትፈልጉ ፒን ያረኩት ቪዲዮ አለ እሱን ልኩት ኧረ ተቀደምክ ገዛሽ እንዴ እሺ ቤትሽ አንዴ ነሽ ስለዚህ ቴሌ ሳያመልጣችሁ ሀገር ውስጥ ያላችሁ ሰዎች ተሻምታችሁ እንዳገዙ
ስደት ያሉት እህትና ወንድሞቻችን ይግዙ መጀመሪያ እሺ ቅድሚያ የዘመን ባንክ አክሲዮን አለ ሌላ ልግዛው እንደሚል ሳምሪ ይሄ የቴሌ ከማንም ጋር አይወዳደርም ማይትሙት ነው ብላችሁ እኔ በህይወቴ የቢዝነስ አማራጭ ብትሉኝ እንደዚህኛው ቤስት የሆነ ቢዝነስ ልነግራችሁ አልችልም ምክንያቱም መመሰላችሁ ትራንዛክሽኑ የቴሌን ጉዳይ ታውቁታላችሁ ሰው ሳይደውል ኢንተርኔት ሳይጠቀም እኮ አይኖርም ማለት የኛ ቁጥር ብዛት ስንት እንደሆነ ታውቃላችሁ ቴሌ ብር በ6 ወር ውስጥ እኮ ከ6 ቢሊዮን ብር በላይ ነው ያተረፈው ከ6 ቢሊዮን ብር በላይ ነው ያተረፈው ቴሌ 10%ን እየሸጠው ነው ያለው ተግባባን አክሲዮኑ 10%ን ሸጠ ማለት እናንተ በመገዙት ልክ ቴሌ እናንተ ሆነ እንደማለት በአክሲዮናችሁ ትንሹ 10,000 ብር ነው ትልቁ 1 ሚሊዮን ብር ነው ስለዚህ ባላችሁ ብር ያንን ገዝታችሁ በቃ አክሲዮኑ ራሱ ነው የሚሰራው ድርጅቱ ራሱ ነው የሚሰራው እናንተ አትፈልጉ ሂሳባችሁና ተርፋችሁ ብቻ በየአመቱ ሲገባ ነው የምታዩት ለልጅ ልጃችሁ የሚቆይ ነው ዛሬ የገዛችሁት የ1 ሚሊዮን ብር አክሲዮን እመኑኝ ከ5 እና ከ10 አመት በኋላ አንዷን አክሲዮን እናንተ የገዛችሁትን 1 ሚሊዮን 10 ሚሊዮን ሊሸጡት ይችላልላችሁ ትርፉን ትታችሁ ነው ማወራችሁ ለልጆቻችሁ የሆነ ነገር ማድረግ መታስቡት ወንድሞች ካላችሁና ለራሳችሁ አክሲዮን ግዙ ለቤተሰባችሁ ደውሉ አፕሊኬሽን ላይ ነው የሚሞላው ቴሌብር አፕሊኬሽኑ ላይ ነው ውጪ ያላችሁ ደግሞ ቴሌብር አፕሊኬሽን መጠቀም ስለማትችሉ ለሌላ የሚል ፎርሙላ አለ እዛ ላይ እንዲሞላላችሁ ማድረግ ነው ስንት ብር ነው በኢሚራት እኔ እንጃ እንግዲህ 10,000 ብር ኢትዮጵያ ስንት እንደሚሆን አላውቅም $200 ድራም 300 ድራም በቂ ይመስለኛል 300 ድራም ያክ መነሻው ምንድነው ብታረጉት ቤተሰብ ጋር ደውሉ አፕሊኬሽኑን አሁን ቪዲዮ ሰራላችኋለሁ ሶታ ሼር እና ዱት አድርጉት ወዲያው እንዴት እንደሚገዛ እንዴት እንደሚቀመጥ አሁን ቪዲዮ ሰራላችኋለሁ ከዛን ቶሎ ግዙ በዚህ 15 እና 20 ቀን ቀድሞ የገዛ ነው እንትን የሚጠቀመው ልንገራችሁ ማርያምን እኔ ቴሌ ምንም ማስታወቂያ እንኳን ስራልኝ ብሏል ስለሚጠቅማችሁ ነው እሺ ስለሚጠቅማችሁ ይሄ ቤስት ቢዝነስ የሚባል ነው እዛው አረብ ሀገር ሆነሽ ስራሽን ስሪ 200 እና 300 ሺህ ብር ካለሽ ይሄንን ግዢ አክሲዮን የቴሌው ከዛም በኋላ ቁጭ ብለሽ በአመት የሚያገኘውን ትርፍ መቀበል ነው እሺ እሰራላችኋለሁ እሺ ይሄ ጆካቡና ተስሞም ተከ ቤክሻ የቶነ ነው አስገባኝ ባክ ቤተሰብ የሌለውስ ሰሚረኝ ቤተሰብ ከሌለሽ እኔ ለወክዬ ገዛልሻለሁ እቴ ደሞ ላንቺ አይዞሽ ለሌላ ሰው የሚባለው ፎርሙ ባንቺ ስም ተደርጎ ማንንም መግዛት ይችላል እንደዚህ ቤተሰብ የሌላችሁ ምናምን አትጨናነቁሽ እኔ ወንድማችሁ አለኝ ምንም አታስቡ ግን ቤተሰቦቻችሁ ጋር እንትን በሉ ቤተሰብ ያላችሁ ሰዎች አፕሊኬሽኑ አውርዶ ይግዛላችሁ ምንም የተለየ ነገር